ስሜ ቀሲስ ሳምሶን በቀለ ይባላል። የወደቁትን አንሱ የነዳያን የበጎ አድራጎት ማህበር ዋና ስራ አስፈጻሚ በመሆን እያገለገልኩኛለሁ። እንግዲህ ስሙ እንደሚታወቀው ስሙ የወደቁትን አንሱ ነው። የወደቁትን አንሱ ደግሞ በተለይ በሃይማኖተኛ ዘንድ ሃይማኖት ባለው ሰው ዘንድ የወደቀን ማንሳት እንደ መሰረታዊ ኃላፊነትና ግዴታ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚገባውና በሉቃስ ወንጌል ምዕራፍ 10 ቁጥር 30 ላይ ስለ አንድ ወንበዴዎች ደብድበው መንገድ ላይ ስለተጣለ ሰው ያስተማራቸው ነበር። ደቀ መዛሙርቱን የተለያዩ ሰዎች ያንን ሰው አላላገዙትም። እግዚአብሔር ፈቃዱ ሆኖ ቀና የሆነ ሰው ተገኘ። ያ ቀና የሆነው ሰው ደጉ ሳምራዊ ነው። ሳምራዊ ሰው የደግ ስራ ለመስራት ውስጡን አሳመነ። ደግ ስራ ምክንያቱም ያ ሰው የወደቀ ነው። ወንበዴው ደብድበው ጥለው ሄደዋል። ጥለው ሲሄዱ እንግዲህ ምንም ነገር አልነበረውም። ወንበዴዎች ናቸው። ልብሱን ገፈውታል፣ በጽኑ ደብድበውታል። ስለዚህ ይሄ ሰው ልብስ የለው፣ ጠናታሟል። ምክንያቱም ደብድበው ስለተደበደበ ደሙ እየፈሰሰ። ስለዚህ ይሄ የወደቀ ሰው መነሳት እንዳለበት ሳምራዊ ሰው በጣም አመነበት። ሳምራዊ ሰው ስላመነበት እና ርኅራኄ ውስጡ ስላለ ለጊዜው እንግዲህ በመጽሐፉ እንደተጠቀሰው ቅዱስ ሉቃስ እንደጻፈው የሚሆነውን ነገር የመጀመሪያ እርዳታ አድርጎለታል። ግን የበለጠ ደግሞ ይህ የወደቀው ወንበዴዎች የደበደቡት ዘመድ የሌለው ሰው መታከም አለበት፣ እንክብካቤ ያስፈልገዋል፣ መመገብ ያስፈልገዋል። ስለዚህ ወደ ሌሎች መሄድ አለብኝ ብሎ ወሰነ። ከዛ በኋላ እንክብካቤ ወደሚያደርጉት ወሰነ። ከወሰደው በኋላ እንክብካቤ የሚያደርጉለት ሰዎች ምን አላቸው? ለጊዜው ይኸውላችሁ ብሎ 2 ዲናር ሰጣቸው ይላል። 2 ዲናር ምንድነው ያደረጉት? እነሱ ቁስሉን እንዲያክሙት፣ እንዲያድኑት፣ እንዲያገግም ምግቡንም የተሻለ ሕክምና እንዲያደርጉለትና እንዲያድኑት እንደው ምንድነው ያለው? ለጊዜው 2 ሰጣቸዋለሁ፣ ካለቀ ደግሞ እንደዚሁ መጥቻ ያዋለሁኝ ሌላ ተጨማሪ ወጪም ካለ እመልስ ሰጣቸዋለሁ ብሎ አደረገ። ይሄ ቸርነት ማድረግ ነው። እንግዲህ እዚህ ላይ የምንማራቸው አለ። በምስጢራዊ ቤተክርስቲያን ታስተምረው አለ። ምስጢራዊው እንደተጠበቀ ሆኖ ቀጥተኛ ትርጉሙ የምናየው ነገር ምንድነው? ይህ ሰው ገለልተኛ ነበር። ሳምራዊ ሰው የቻለው ነገር አድርጓል። ግን የተሻለ ነገር ያስፈልገዋል። ማገገም አለበት። ማገገም ስላለበት ወደዛ መውሰድ። የወደቀን ሰው በምንም መልኩ ምንም ሆነ ምን እምነቱ አይጠየቅም፣ ዘሩ አይጠየቅም፣ የትምህርት ደረጃው አይጠየቅም፣ ያለበት ሁኔታም አይጠየቅም። እነዚህ ሁሉ ሳይጠየቁ መነሳት አለበት ነው። የወደቀ ሰው የሚነሳበት ወደ የወደቁት አንሱ ያመጣል። የወደቁት አንሱ ያመጣ። የወደቁት አንሱ አገልግሎት የሚሰጠው ከህዝብ የሚያገኘው መዋጮ። ይሄንን ተከታተሉ ተከታዮቻችን፣ ተመልካቾቻችን የወደቁትን አንሱ በሚፈልገው መልኩ እንድትረዱ ያስፈልጋል። የወደቁትን አንሱ ምን ይፈልጋል? የሕክምና መድኃኒቶችን ይፈልጋል፣ የሕክምና መሳሪያዎችን ይፈልጋል። ከንጽህና መጠበቂያዎች መካከል ዲያፐር ያስፈልገናል። ሌሎች ንጽህና መጠበቂያ ደግሞ ፈሳሽ ሳሙና፣ ደረቅ ሳሙና፣ ዱቄት ሳሙና ያስፈልገናል። ሌላ ደግሞ ለምግብ የሚሆኑ ቁሳቁሶች አሉ። ጤፍ ያስፈልገናል፣ ጥራጥሬ ያስፈልጉናል፣ ምስር፣ አተር ክክ፣ ድህም ምስር፣ ዘይት፣ ሽሮ፣ በርበሬ እነዚህ ሁሉ ያስፈልጉናል። እነዚህ ማሟላት ያስፈልጋል። ከዛ በተረፈ ደግሞ በገንዘብ ማገዝ ያስፈልጋል። ልክ ሳምራዊው እንዳደረገው በገንዘብ ማገዝ። ከዛ ደግሞ የበለጠ ደግሞ ምንድነው የበጎ ፈቃድ አገልግሎት በተለያየ መልኩ ማገልገል። ገንዘብ የሌላቸው በጉልበታቸው መጥተው የአረጋውያንና የአቅመ ደካሞችን ልብስ ማጠብ፣ ጥፍራቸውን መቁረጥ፣ አፋቸውን ማጽዳት ሊሆን ይችላል።
እነዚህ ሰዎች ምግብ ማጉረስ ሊሆን ይችላል በእነዚህ ቢሰማሩ ዋጋ አለ ከእግዚአብሔር የሚያገኙት ዋጋ አለ እንደገና ደግሞ የህሊና እርካታ ይሰጣልና በዚህ መልኩ በአገልግሎት እንደገና ደግሞ ለማገዝ አባል መሆን ያስፈልጋል በአባልነት ተመዝግቦ በተወሰነ ጊዜ የተወሰነ እንትን ያቅማቸውን በገንዘብ ማገዝ ያስፈልጋል